ጣዕሙ ከአንደበት የማይጠፋው የዳውሮዎች ኩራት ልዩ ኡታ አብረን እንስራ። ይህ ድንቅ ምግብ ለመስራት በመጀመሪያ በጤፍ ዱቄት ቀጭን ስስ ቂጣ እንጋግራለን። ቂጣው እስከሚበስልልኝ ጣፋጩን የዳውሮ ቅቤ አነጥረዋለሁ። የዳውሮ ቅቤ ልዩ ቅቤ ነው፣ የቀመሰ ያውቀዋል። በተፈጥሮ ለጋስነትና የዳውሮ እናቶች ጥበብ ሚስጥር ውጤት ነው። አንድ ጊዜ የቀመሰ የማይረሳው የገበታ ኩራትም ነው። አነጣጠሩን በሌላ ጊዜ በቪዲዮ አሳያችኋለሁ። ቂጣችን ደርሷል። ይህንን ቂጣ በደቃቁ እንቆራርሰዋለን። ከዚህም ቀጥሎ ኡታውን ለመስራት ቅቤ፣ አይብ፣ ኮረሪማ፣ አብሽ፣ ጥቁርና ነጭ አዝሙድ እንዲሁም ጨው ያስፈልገናል። የተዘጋጀውን ቂጣ ከቅመሞቹ ጋር እንደባልቀዋለን። በድስት ውስጥ ሳይገባ የምንደባልቅበት ምክንያት ቅመሞቹን በደንብ ከቂጣው ጋር ለማዋሃድ እንዲመቸን ዘንድ ነው። በመጀመሪያ የተወሰነ ቅቤ በድስታችን ውስጥ እንጨምራለን። ከዛ አይብ፣ ከዛ ቂጣ፣ ከዛ አሁንም አይብ እንጨምራለን። ይህ የሚደረገው ስናማስል ቡክት እንዳይልብን ነው። የዳውሮ እናቶች ጥበበኞች ናቸው። ከዚህ በኋላ በደንብ እናዋህዳለን። ዋው! ይሄው የዳውሮ ኡታ ደረሰ። እንግዲህ አሁን ለመብላት ዝግጁ ሆኗል። ያዘጋጀሁት የቆጮ ቂጣ አለ። በእንደዚህ አይነት ሁኔታ አቀራረብኩት። የምር አያምርም? እንግዲህ እናንተም በእንደዚህ አይነት ሁኔታ አዘጋጅታችሁ መመገብ ትችላላችሁ። ዳውሮ እንግዳ ሆነው ከመጡ ይህንን ምግብ ሳይቀምሱ በፍጹም እንዳትመለሱ። ፎሎ፣ ላይክ፣ ሪፖስት አድርጉልኝ። ባይ ባይ። ስላያችሁ አመሰግናለሁ።